እሺ እንዴት ዋላችሁ? ለ2017 የ12ኛ ክፍል ተፈታኞች ማስታወቂያ ከትምህርት ሚኒስቴር ደርሶናል። የሪሚዲያል መግቢያ ነጥብን ስለማሳወቅ ትምህርት ሚኒስቴር በ2018 የትምህርት ዘመን የመንግስት ዩኒቨርሲቲዎችን በተፈጥሮና ማህበራዊ ሳይንስ ትምህርት መስኮች ከ49.5 በታች ያስመዘገቡ ነገር ግን ከዚህ በታች የተዘረዘሩትን የሚያሟሉ ተማሪዎች የሪሚዲያል ፕሮግራም ተጠቃሚ መሆናቸውን አሳውቋል። በሁሉም አማራጮች በግልና በመንግስት ተቋማት የሪሚዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33% ከመቶ እና ከዚያ የተቆረጠ መሆኑን ገልጿል። ከላይ እንደተናገርኩት የተገለጸው እንደተጠበቀ ሆኖ በመንግስት ተቋማት ወይ ደግሞ ወጪያቸው በመንግስት ተሸፍኖ የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥቡን ያሟሉ ብቻ መሆን እንደሚገባቸው ተገልጿል። ስለዚህ ዝርዝር መረጃውን እንደሚከተለው አቀርባለሁ። የመቁረጫ ነጥብ የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎች 216፣ የተፈጥሮና የማህበራዊ ሳይንስ ሴት ተማሪዎች 204፣ ታዳጊ ክልል እና አርብቶ አደር አካባቢ የተፈጥሮና ማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ 198፣ እንዲሁም የማህበራዊና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198፣ እንዲሁም ደግሞ ማህበራዊና የተፈጥሮ ሳይንስ አይነ ስውራን ተማሪዎች ለሁለቱም ጾታ 165 መሆኑን አሳውቋል። ለበለጠ ሌላ ደግሞ የሚወጣው ማስታወቂያዎችን ለማግኘት ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ አሳስባለሁ። ይመቻችሁ።